ላይ ነው ያለችው የኢትዮጵያ የኦሮሚያ ዋና ከተማ ናት። አዎ በየትኛው ህገ መንግስት መሰረት ማለት በኦሮሚያ ህገ መንግስት ነው። የፌደራል ህገ መንግስት ግን ያንን አይልም። የፌደራል ህገ መንግስት የኦሮሚያን ዋና ከተማ አይወስንም፣ የማንንም አልወሰንም። የፌደራል ህገ መንግስት ጋር የሚጣረስ ነገር ከክልሉ ህገ መንግስት ጋር ይፈቀዳል? አልተጣረሰም። ይጣረሳል እንጂ ምን ላይ ተጣረሰ? አዲስ አበባ የኦሮሚያ ዋና ከተማ መሆኗን አዲስ አበባ የኢትዮጵያ ዋና ከተማ መሆኗን ነውኛ በህገ መንግስቱ በፌደራል ህገ መንግስት የተገለጸው አይደል? እያንዳንዱ ክልል የራሱን ዋና ከተማ የመስረት መብት ይሰጣል። ይሄ የፌደራሉ ህገ መንግስት ለእያንዳንዱ ሳይሆን ከሚመስል ሁኔታ አንፃር ነው የሚታየው። የሚመስል ማለት ከሎጂክ አንፃር አይተው አዲስ አበባ የሶስትም የአራትም መንግስታት ዋና ከተማ መሆን ትችላለች። የአዲስ አበባ የአፍሪካ ዋና ከተማ ናት የሚል ህገ መንግስት ላይ የለም። ግን የአፍሪካ ዋና ከተማ ናት፣ መዲና ናት። ከዛ አንፃር ያለው ከሆነ አሁን ከሎጂክ ከታሪክ ከሞራል እያልን መውሰድ እንችላለን። ከህግ አንፃር ግን አንድ የክልል ህገ መንግስት የፌደራሉ ህገ መንግስትን ባልለበት ሁኔታ የፌደራሉ ህገ መንግስትን በሚጻረር ወይም ደግሞ ተቃራኒ በሆነ ሁኔታ የክልሎች ህገ መንግስት የራሳቸውን ዋና ከተማ እንዲመርጡ እድል ይሰጣሉ ማለት ነው። ከህግ አንፃር ቀጥታ የራሳቸውን ዋና ከተማማ ክልሎቹ ናቸው የሚመርጡት። የትም ቢሆን ጅጅጋም የሶማሌ ክልል ነው የመረጠው፣ መቀሌም የትግራይ ክልል ነው የመረጠው፣ ባህር ዳርም የአማራ ክልል ነው የመረጠው። የፌደራሉ ህገ መንግስት ደግሞ እነዚህ አሁን የጠሯቸው ክልሎች በሙሉ ክልል ናቸው ዋና ከተማቸው አዲስ አበባ ናት፣ የሁሉም ዋና ከተማ ናት እንጂ በተለየ ሁኔታ ለኦሮሚያ ዋና ከተማ ያደርጋት ማለት የፌደራሉ ህገ መንግስትማ የኢትዮጵያ ዋና ከተማ ማን ናት የሚለውን ይወስናል እንጂ የኦሮሚያ ዋና ከተማ ማን ናት የሚለውን አይወስንም። እሱን አይነካም። ስለዚህ ከአቀማመጧ ህገ መንግስቱን የሚያነሳው እኮ አለ። አዲስ አበባ የኦሮሚያ እምብርት ላይ ትገኛለች። ቅድም ያነሳውልሽ ደግሞ ብዙ ነገሮች አሉ ማለት ከክልሉ አንፃር እና አዲስ አበባ ራሷ ህልውናውም የተያያዘው ከኦሮሚያ ጋር ነው። ምክንያቱም ብዙ ነገሮች አንስቼልሻለሁ። አዲስ አበባ ደግሞ ለኦሮሚያ ከአማራ ክልል የበለጠ ቅርብ ናት። ከዛ አንፃር ታይቶ ሰንተር ላይም ስለሆነ ይሄ ቢሆን የሚጣረስ ነገር የለውም ማለት ነው። ይሄ